እግዚአብሔር ረስቶ አይደለም፣ አላስታውስም ነው። አላስበውም ነው ያለው። ረሳሁት አይልም፣ አላስታውስም። ኖ ሞር ሪሜምበር፣ አላረግም። አይረሳም፣ አያስታውስም። አላስበውም ማለት እግዚአብሔር አለማወቅ አይችልም፣ ማወቅ ብቻ ነው የሚችለው። ምን ያውቃል? ሁሉን ማወቅ አናቅም። ሁሉን ያውቃል ነው ምለው እንጂ ነው ሁሉን ማወቅ ምን ማለት እንደሆነ ራሱ አላቅም። አይምሮዬ ሁሉን ማወቅ አያቅም፣ ሁሉን የሚያቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። አሜን በሏ። ሁሉን ያውቃል ስትል ያንተ ሁሉ ከሆነ ነገር እስከሆነ ነገር ነው። ሁሉን ያውቃል እንላለን። የት በሰማይም በምድርም ያለው። ሰማይን ማን ያውቀዋል? እስካይ ነው የምታውቀው። ሄቨን ታውቃለህ? ሄደህ አታውቅም። መንፈሳዊ ዓለም እዛ መላእክት ሰፈር ሄደህ ታውቃለህ? አታውቅም። እግዚአብሔር ታዲያ ምንድን ነው? አይመረመርም፣ አትችልም። እግዚአብሔር የሚጠና የሚሸመደድ አምላክ አይደለም። ሊገለጥልህ በወደደ መጠን ነው የምታውቀው። የተገለጠልህን ራሱ ሸርፈ ነው የምታውቀው። እስቲ አሜን በሏ። እግዚአብሔር እወቅ ካለ ነገር ላይ ራሱ ከፍለ ነው የምታውቀው። አንተ የምታውቀውን ነገር የበለጠ የሚያውቅ ሌላ ሰውዬ አለ። የሆነ ሰውዬ ሲመጣ ደግሞ ከሱ በተሻለ ያጠና ደግሞ ይመጣል። በጣም ስፔሻሊስት ያደረገ ሰው ይኖራል። እግዚአብሔር እሷን ነገር የሆነ ቀን ና ያለውን አንተ መርምረ ፕላንት ሴል እኮ ተጠንቶ አላለቀም። እግዚአብሔርን ቶ ና ብሎ ከጠራው መካከል የፕላንት ሴል ቤቱ ላስረዳ። ውሃ ስንት ፐርሰንቱ ነው? እኔ ረሳሁት በእውነት ትንሽ ቆይ መሰለኝ 35% ነው ምድር ላይ ያለ የውሃ ክፍል አጠቃላይ የታወቀው ምን እንዳለበት ራሱ የሚታወቀው 65% ምናምን 70%ቱ ምን ይኑርበት ማን ይኑርበት ምን ይደረግ ማንም አያውቅም። ሄደን አናውቅም። እንኳን ፈጣሪውን ነው የምልህ የተፈጠረውን ራስህን መች ታውቀዋል? እግዚአብሔር እኔ መሐሪ ነኝ ይላል። የስ በቃ ገብቶኛል፣ እሱ ተረድቼዋለሁ። እግዚአብሔር መሐሪ ነው ስባል አሜን እላለሁ። በጣም አስደናቂ በልና በመናው እኔን ከማረ እላለሁ። የራሴ ይታየኛል። የሰው አትንኩ። በቃ መሐሪ ነው፣ ገብቶኛል፣ በዚህ እኖራለሁ። ክብር ለእግዚአብሔር ይሁን። እና እግዚአብሔር መጣና እንደዚህ አለ፣ ኃጢአታቸውን ምን አለም በደላቸውን ይቅር። በደል የሚለው ባይዘወይ ኮንስትራክቲቭ የሆነ ኃጢአት ማለት ነው። ድንገት የተሰራ በደል እንዳይመስል በተቀናጀ መንገድ አውቆ የተደረገ ነገር አለ እግዚአብሔር። ወደ እኔ ሲመጡ እተዋለሁ። ሰው ወደ ክርስቶስ ሲመጣ በክርስቶስ ኢየሱስ በኩል ወደ እግዚአብሔር ሲመጣ በልጄ በኩል ስለመጣ ትቼዋለሁ። ይቅር እላለሁ የሚለው በደላቸው የሚለው ቃል በስነ ስርዓት የተደራጀ ኃጢአት ወንጀል ማለት ነው። ማንም ቢያገኝ ፍርድ ፊት አቁሞ ሊያስፈርድብህ የሚችል ቀጥሎ ኢንቴንሽናሊ የተሰራ ስራ ማለት ነው። አምልጦ ድንገት ሳይሆን አውቀ አቅደ የተሰራ ስራ ማለት ነው። አዲኪያ የሚል ግሪክ ቃል የሚጠቀመው አዲኪያ ማለት በውስጥ ያለ ሐሳብና በእጅና በእግር የተሰራ ድርጊት ማለት ነው። እቅድ አድርጎ በስነ ስርዓት ፕላን አድርጎ ዲዛይን አድርጎ የተሰራ አለ እግዚአብሔር። ልገለው የምችልበትን በደላው ወደ እኔ በክርስቶስ በኩል ሲመጣ ይቅር እለዋለሁ፣ ትቼዋለሁ እለዋለሁ። ኃጢአቱን ደግሜ ክብር ለኢየሱስ ይሁን። እግዚአብሔር ብቻ ነው እንደዚህ የሚያደርግ አምላክ። ይሄ ባይዘው አምላክነቱ እኮ ነው። ማንም የሆነ በደል ካገኘ ደግመ እስከማትሰራው ድረስ ነው የሚተውህ። የደገምክ ቀን የድሮን የረሳውልህ እንዳይመስልህ። ከዚህ በኋላ ካረክ
እግዚአብሔር እንደዚህ አለ፣ ረስቼው አይደለም አላስበው። የሆነ ነገር ስትሰራ የድሮን አይልም። ከዚህ ነው የሚጀምረው። በጣም ኮንደምኔሽን፣ ይሄውን መከሰስ አይምሯቸው ላይ ያለ ሰዎች፣ በጣም በበደለኝነት ስሜት የምትሰቃዩ እግዚአብሔር እንዴት ይቀበለኛል የምትሉ ሰዎች ደግሜ አላስበው። ይሄ የሕያው የእግዚአብሔር ቃል የጸና የትንቢት ቃላችን ይሄ ነው። ድጋሚ አላስበውም። አሁን በዚህ የእግዚአብሔር ቃል እውነት በሕይወት ኑሩ። በጣም ብዙ ሰው ባይዘወይ በዚህ አይነት ጊልቲ ኮንሽስ ነው የሚኖረው። አይችልም፣ ቀና ማለት አይችልም፣ መራመድ አይችልም። እየመጣ ይኮረኩመዋል፣ ይመታዋል፣ ይኮንነዋል። እግዚአብሔር መጣና እንደዚህ አለ፣ የኔ አይደለ እንዴ? አዎ አላስበውም። ኃጢአቴንስ ይቅር ብያለሁ፣ በደሌንስ ትችላለህ። አላስበውም። ጎናቸው ሰው እግዚአብሔር ድጋሚ አያስበውም በሉት፣ ንገሩት፣ እንዳትመለስበት መሉት። ደግሜ ማለት the matter is settled eternally እግዚአብሔር ሴትል አድርጌዋለሁ ማለት ነው። ኢተርናሊ ሴትል አድርጌዋለሁ እና በሰላም ሂድ። ከመዝሙር የተጠቀሰ ቃል ነው። ሮሜ 4 ላይ ሄደን አንድ ቃል ነው 4 ጀምሮ ላንብብላችሁ። እንደዚህ ይላል ሮሜ ምዕራፍ 4 ከቁጥር 4 ጀምሮ፣ አንድ ሰው ሥራ ከሠራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል። ነገር ግን ለማይሠራ ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል አለና ቁጥር 6 ላይ ዳዊትም ጽድቅ ያለ ሥራ ስለሚቆጠርለት ሰው ብፅዕና እንዲህ ብሏል፣ መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። በጣም በትትነጎናቸው ያሉ ሰው ብፁዕ በሉት። ኃጢአቱን እግዚአብሔር የማይቆጥርበት ብፁዕ ነው። የማይቆጥርበት ማለት ሁሌ ከዚህም ከመጣ በኋላ አይቆጠርብኝም እያለ የሚሰራ ማለት አይደለም። እንደዚህ አይነት ትምህርት የለውም መጽሐፍ ነው ጻፍተረዋል። እንደዚህ አይነት ትምህርት የለውም። እንደዚህ አይነት ነገርማ አናወራም እዚህ ቤት። እያወራ ያለው ምንድነው? እስከ ዛሬ አድርጎ ሆኖ መጥቶ በእግዚአብሔር ፊት ውድቅ ሲል እግዚአብሔር አልቆጥረውም። የባለፈው ዳዊት እንደዚህ ያለ ብፁዕ ነው። እንዴ የማርከው ዳዊት ያውቃላ ምን ያልሰራው ስራ አለ። ዳዊት ምን ያህል ሆነዋል። ቤተ መቅደስ ካልሰራው ሲል እግዚአብሔር ምንድነው ያለው? እጅ ደም በደም ነው አለው። ይሄን ሁሉ ስፈጅ ኖረ መተል ስርዓት ሰራም ካንተ የሚወለዳል ያ ልጅ አለ። እሱ ምን የሰላም ሰው ነው፣ እሱ ይሰራልኛል፣ አንተ አትሰራም አለ። እግዚአብሔር ምህረት አድርጌልሃለሁ ብሎት ከዘርህ ወይንም ከትውልድህ ዙፋን ላይ የሚቀመጥ አይጠፋም አለው። ተንበርክኮ ኃጢአቱ ማይቆጠርበት ያን ሁሉ አድርጎ እግዚአብሔር መጥቶ እንደዚህ ሲለው ዳዊትን እንደውም ብዙ ጊዜ ጠቅሰዋለሁ። እዚህ እግዚአብሔር ያለው እቀጣለሁ ሲለው እንደው አለው በክፉ ሰዎች እንዳትጥል፣ በጣም በሚወዱኝ እጅ እንዳትጥል። ወዳጅም ሲመታ ኧረ በራሴ እጅ ላይ አትጣለኝ እኮ ነው። አንተም ራስን ብቀጣ አትችለውም። አንተ እጅ ላይ አርገኝና የፈለከውን አርጋለሁ። ያቀዋል ዳዊት የሆነ ነገር አድርጎ ሮጦ እግዚአብሔር ስር ይደበቃል። አጥፍቶ ልመታው ስትል ልጅ እቅፍ አድርጎ ቢስምህ ማለት ነበር። አሁን ዳዊት የአባት ልብ ያውቃል። የአባት ልብ በደንብ አንድስት አባቱ እኮ በደንብ ትሪት አላረገውም። ስድስቱ ነው በደንብ የሚንከባከበው አባትየው። ለምንም ሲጠሩ እሱስ ገብቶታል የእግዚአብሔር ልብ ምን አይነት እንደሆነ። ስለዚህ እግዚአብሔር ሆይ ይለዋል። እግዚአብሔር ሲምረው ሲተወው እድሜውን አይደል ሽምግልናውን እርጅናውን ዙፋን ላይ ነው የጨረሰው ዳዊት። ሰው መጥቶ አልገደለውም። ዳዊት ለልጁ ነው የሰጠው ንግስናውን። በክብር ነው ወደ አባቶቹ የተከማቸው። የእስራኤል ሞዴል ንጉሷ
ዳዊት ነው። ከዳዊት በኋላ የመጣው ኢየሱስ ብቻ ነው በዳዊት ዙፋን የተባለው። በዚህ መጠን ዳዊት አልበደለም፣ አይቆጠርም የዳዊት በደል። ግን እግዚአብሔርስ ምህረት ያደረገለት፣ ዳዊትስ ፎር ግራንትድ አይወስዶም። ይገባኛል አይልም። እንደው ምህረት የገነነለት ኃጢአቱን የማትቆጥርበት ሰው ብሎ እዛው ይወድቃል እግዚአብሔር እግር ስር። እግዚአብሔር እንደገና እላዩ ላይ ያለውን አመዱን አራግፎ ዘይት ቀብቶ ተመልሶ ያመጣዋል። ወቶ ተዋጋ ድል አድርጎ መጣ ይላል። ከዛ ደግሞ ክብር ለኢየሱስ ይሁን። በእውነት ነው የምላችሁ፣ በዚህ ልብ በእግዚአብሔር ቤት መኖር አለባችሁ። ዲስ ኒው ቴስተመንት፣ ይሄ አዲስ ኪዳን። በብሉይ ኪዳን እንደዚህ አይነት መዝሙር ከዘመረ ሰው ብሉይ ኪዳን ተቀምጦ እነ ሙሴ በሰጡት ሕግ ውስጥ ተቀምጦ ሰው በሥራ 9ኛን ጠብቀ አንዷን ሚስት ብታረግ ትሞታለህ በተባለበት ሰው ሰርቶ ይድናል ሕግ ጠብቆ ነው የምቀበለው በተባለበት ኪዳን ውስጥ ቁጭ ብሎ ኃጢአቱን ይቅር እምትለው እማትቆጥረበት ያለ ሥራ የምታጸድቀው ሰው እንዴት የተመሰገነ ነው፣ ብፁዕ ነው ያ ሰው ብሎ መዘመር ከቻለ አዲስ ኪዳን ያለን እኔና እናንተ፣ የክርስቶስ ደም የፈሰሰልን እኔና እናንተ። እግዚአብሔር መጥቶ እንደዚህ እኮ አለ። በቃ እኔም ከዚህ በኋላ ባልሰብክስ ይሄንን ብቻ ይዛችሁት ብትሄዱስ በደልህን ትቻለሁ፣ ኃጢአትህን ደምስሻለሁ፣ ድጋሚ አላስብም። በጣም ከባድ ቃልሽ ባይዘው፣ በጣም ከባድ ቃል። እግዚአብሔር ይሄንን ድንገት አይደለም ያደረገው፣ አውቄን ያደረኩት። አውቄ ነው፣ ምሬ ነው፣ ዘግቼ ነው፣ ረስቼ አይደለም፣ ትቼው። እግዚአብሔር ድንገት አይደለም የተወው፣ አውቆ ነው የተወው። ኢየሱስን አይቶ ነው የተወው። የልጁን ደም አይቶ ነው የተወው። የተሰራ ሥራ አይቶ እግዚአብሔር በቃ ትቼዋለሁ፣ ደስ ብሎት ትቼዋለሁ። ኖ በስብከት ሞኝነት ስብስብ ስንልኛ እንዲህ በቀላሉ ዝም ብሎ ሲሰበክልን አሜን ስንል ዳዊት እንደዚህ ያለ ብፁዓን ናቸው እንደዚህ አይነቶቻው። አረ እኔ እግዚአብሔር ይቅር አይለኝም የሚል ስንት አለ እኮ። ከዛ የባሰ በደል ያረገ ሰውዬ ደግሞ ይለኛል ብሎ ይመጣል። እግዚአብሔር ያንን ሰው እንደዚህ ይለዋል፣ ብፁዕ ነህ። የተሰራውን ሥራ አክኖሌጅ ማድረግ፣ እግዚአብሔር በልጁ በክርስቶስ በኩል የሰራውን ሥራ ዕውቅና መስጠት። አዎ ለኔ ነው። የክርስቶስ ደም ይቀድሰኛል፣ ያነጻኛል፣ ኃጢአቴን ከላይ ላይ ያስወግድልኛል። እግዚአብሔር ድጋሚ እንዳያስበው ያደርገዋል። ኃጢአቱ እኮ እኔ ጋር እኮ አይደለም ያለው። እኔንማ ቀድሶኛል፣ እኔንማ አንጽቶኛል፣ እኔማ ንጹሕ ነኝ። የተሰራውን ሥራ ግን እግዚአብሔር እንደገና ካጠፋህበት ከእንትኑስ ከሪሳይክል ቢን ውስጥ አያወጣም። እግዚአብሔር ከዘጋበት በቃ የለም። እኔ እናንተ የለም እያለ ነው የምንኖረው። እግዚአብሔር ግን አላስታውሰው። እኔና ኦሬ የለም እኔ አራኔ አይደለሁም። ለምን አዲስ ፍጥረትና ተቀይረሃላ። በዚህኛው ኪዳን እኮ የባህሪ ለውጥ ብቻ እኮ የማንነት ለውጥ ነው ያረከው። ማንነት ተቀይሯል። እንዲህ ስተረግ አንዳንዴ ድሮ የምታወሩበት ሰፈር ሄዳችሁ ወሬ ጠፍቶባችሁ ቋንቋው ምንድን ነው የሚያወሩት? ድሮ እኮ አንተ ነህ እኮ የምትመራው። ማንነት እኮ ነው፣ የማንነት ለውጥ ነው። በቃ ተለውጠሃል፣ ሌላ ሰው ነህ። በክርስቶስ ኢየሱስ አዲስ ፍጥረት ሆነሃል። በደሉን በሙሉ እግዚአብሔር ምን አስወግዶታል ከላይ ላይ። በጽድቄ ፊት መቆም ይችላል ብለዋል። እግዚአብሔር ሆይ ነገሩ ሙሉ በሙሉ ጥፍት ብሎ ነው? አይ አለ እዛ እንትን ውስጥ። ታዲያ የሆነ ቀን ትዝ ብሎ አይ አላስበው። አልሰራህም አይደለም ይልህ፣ የሰራውን አላስበው ትቻለህ። ይሄ የኢየሱስ ደም ጉልበት ነው። ደሙ ምን ያህል ጉልበተኛ እንደሆነ ይዩት። አቅሙን ይዩት። የተሰራው ሥራ ምን ያክል ክቡር እንደሆነ ይዩት። በእውነት ነው የምላችሁ፣ እኛ ክፉ የምናደርግ አይደለንም፣ ክፉዎች ነን። አይ ስተህ አይደለም ክፉ የምታደርገው። ክፉ በማንነት ምን ክፉ ነኝ፣ ክፉ ሊትራሊ ክፉ፣ ምንም ደግ ነገር የማይገኝብኝ የኢየሱስ የመስቀል ሥራና የደሙ ኃይልስ ጻድቅ ነው ያደረገኝ።
ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ከእኩለ ሌሊት እኩለ ቀን የመጣ ነው። ወይ በቅጽበት በ3 ደቂቃ ነሳ የእግዚአብሔር ልጅ ነው ሲባል ድምቅ ያለ ፀሐይ። ይህንን ሰርተ ልታረገው እንደምትችል ካሰብክ የኢየሱስን ደም ማክፋፋት ማለት እሱ ነው። ኧረ እኔ ድሮም እችል ነበር። ድሮም እኮ ባህሪዬ ጥሩ ነበር። ጥሩ የሚባል የለም፣ ክፉ ነው። በጣም ሳይኮሎጂካሊ ትሪት የተደረገ ሰው አይደለም እዚህ ቤት ያለው ክርስቲያን ነው። እዚህ ቤት ያለው አሁን እንትን የማያረግ እንትን የማይሰራ እንትን የማይሆን አይደለም። እንደሱ አይነት አይደለንም። ህይወት ነው የተቀየረው። ህይወት እዚህ ቤት ከክርስቶስ ጋር ነው የምንኖረው። የዘላለም ህይወት ነው ያለን። እንዴ እንትን አላረግም እንትን አላረግም እንትን አያረግም። ልዩነታችን የባህሪ አይደለም፣ የህይወት ነው። እኔ የዘላለም ህይወት አለኝ። እስቲ አሜን በሏ። ህይወት ነው፣ ካራክተር አይደለም። ባህሪው ምንም ጥርጥር የለውም። ይሄ ህይወት ውስጥ ካለ እየወረሰ ይመጣል። ትቀየራለህ። ምንም ጥያቄ የለውም። እሱ ጥያቄ ውስጥ ራሱ አይገባም። ቀይር ያረጋል። ኢየሱስን የሚመስል ደቀ መዝሙሩ ያረጋል። ልዩነታችን ግን የባህሪ አይደለም። እማይዋሽ ምናምን እንደሱ አይነት አይደለም። እሱ ፍሬው ነው፣ ምንጩ ህይወቱ ነው። ምንጭ እዚሁ ከፍቶታል። የህይወት ልዩነት ነው ያለን። እንትን የማያረጉና የሚያረጉ ዓለም ላይ አይደለም እግዚአብሔር ያደረገው። የልጄ ህይወት ያለውና የሌለው። ክብር ለኢየሱስ ይሁን። ይሄንን ማድረግ የቻለው ኢየሱስ ነው በመስቀል ሥራ። አብም የተቀበለው የልጁን ሥራ ነው። እኛንም የተቀበለን ኢየሱስን ብሎ ነው። በክርስቶስ በኩል ስትመጣ ነው ቁጥር 12ን ፉልፊል የምታረገው። አላስበውም፣ አዎ ትቼዋለሁ የሚልህ ይቅር ብያለሁ የሚልህ በክርስቶስ በኩል ስትመጣ ነው። ከዛ ውጭስ በፍጹም ልትጠጋው አትችልም እግዚአብሔርን። ክርስቲያን የሚመስል ሞዴፊክ ኦሪጂናል ካልሆን ካድነ እስቲ አሜን በላ። ባህሪው በጌታ አይመስልም። ሁን ብራዘር፣ አትምሰል፣ ሁን ና ወደ ጌታ። እስቲ አሜን በሏ።